ሰላም ሰላም ቤተሰቦች እንዴት ናችሁ? አሁን ላይ የምናያቸው የምንሰማቸው ነገሮች በጣም ግራ የሚያጋባን አይነት ነገሮች ሆኗል። እስኪ እዚህ ጋር ያለውን ቪዲዮ ደግሞ እኔ ሲቲ የሚባል ቡድን ነጥብ ሲጥል አይቻለሁ። ሲቲ የሚባል ቡድን ነጥብ ስጥል አይቻለሁ ስል ህዝቡ ያጨበጭባል ማለት ነው። የት ነው ይሄ ቦታ? ቸርች ነው ዩ ኖው። በደምብ ስሙኝ። ለምንድን ነው አንዳንድ ኢቨንቶችን አንዳንድ የሚደረጉ ነገሮችን አስቀድሜ የምናገረው? እግዚአብሔር ባይዘው ደስ የሚለው አምላክነቱ ምን መስለ ስለምንም ነገር ብትጠይቁት ይነግራችኋል። ስለምንም ነገር ብትጠይቁት ኧረ እባክህ ቡድን ነጥብ ሲጥል አይቻለሁ። እንዳያችሁት ነው እንግዲህ ቸርች ወይም ደግሞ የእምነት ቤቶች የማይሆኑ ወይም ደግሞ የጥንቁልና አይነት ነገር የሚደረግበት ነገር እየሆነ መጥቷልና ይሄ ነብይ እንግዲህ አርሰናል ያሸንፋል፣ አርሰናል እንደዚህ ይሆናል፣ አርሰናል ዋንጫ ምናምን እያለ ብዙ ትንቢቶችን እንግዲህ እያወራ የነበረ ነብይ ነው ከዚህ በፊት። አሁን ደግሞ ሲቲ የሚባል ነጥብ ስጥል አይቻለው ብሎ እንግዲህ ትንቢት እየተናገረ ነው። የእምነት ቤቶች ወዴት እየሄዳችሁ ነው? ምዕመናኑስ ምንድነው አጨብጭቦ አሜን የሚለው? ነጥብ ሲቲ ስጥል አይቻለው ስል ምንድነው አጨብጭቦ አሜን የሚያስብል ነገር ምንድነው? እና ይሄ ሁሉ ህዝብ የአርሰናል ደጋፊ ነው ምናምን ይላል ደግሞ ሰውየውና፣ ኧረ እባካችሁ ተመለሱ ማለት የእምነት ቤቶች ላይ እንዴት እንደዛ አይነት ነገሮች ይደረጋሉና አሁን ለምሳሌ ይሄ ነብይ እንግዲህ ከፕሮቴስታንቶች ነቢያቶች መካከል አንዱ ነው ተብሎ ነው የሚመደበውና የካውንስሉ እንግዲህ በዚህ ጉዳይ ላይ ምን እየሰራ እንደሆነ አናውቅም። ነገሩ ወዴት እየሄደ እንደሆነ ትንሽ ግራ ያጋባል። ኮመንት ጻፉልኝ፣ ፎሎው ሼር አድርጉልኝ። ቴንክ ዩ